ዛሬውን ቪዲዮ ማለት ነው በስነ ስርዓት ጊዜ ሰጣችሁ እንዲሰሙኝ እፈልጋለሁ። ጊዜ ሰጣችሁ ይሄን ደግሞ ለሁሉም ሰው እንዲደርስ ደግሞ ሼር ኮፒ ሊንክ ማድረግ አለባችሁ። ሁልጊዜ እላችኋለሁ አስተውሉ። ምን አይነት አዶናይ አገሪቷ ውስጥ ምን አይነት አዶናዮች እየተፈጠሩ እንደሆነ ልንገራችሁ። ይሄ ከሱ ግን ላይፍ ጋር በቀጥታ የሚገናኝ አይደለም። እኔ እሱን አላውቀውም፣ አያውቀኝም፣ የምጠላበትም ምክንያት የለኝም። ግን እንደ ሀገር ግን ያሳስበኛል። ዛሬ አንድ ትዝታ ነው ምናምን ትባል ልጅ ጉርሻ ላይ ያጋራችውን ጽሑፍ አይቼ ነበር። እንዴት ለጠቅላይ ሚኒስትሩና ለብርሃኑ ነጋ ይድረስ ብላ የሶሻል ሚዲያ ኢምፓክት እንዴት ሀገሪቷን ራቁቷን እያስቀራት እንደሆነ የጠቀሰችበት ነገር ጠዋት አንብቤ በጣም ገርሞኝ ነበረ። ከሰዓት ደግሞ ሌላ ንባብ ደግሞ እንደዚሁ አገኘሁ እና ይሄ እኔ ከማስበው ሀሳብ ጋር እንዴት መጥቶ አታች እንዳደረገ አታችመንቱ የሚገርም ነበር። ለዛ ነው በተለያየ ጊዜ አዶናይ እያላችሁ ሰይፉ ሸዋ ይቅረብ ምናምን ብዬ የምቃወማችሁ ምክንያቱ ይሄ ነው። አንደኛው ለምን ሲባል አዶናይ ማለት እኮ ይኸውላችሁ አንድ ሰው ታዋቂ ከሆነ ወይም ደግሞ በቃ ፐብሊክ ፊገር ነው ብላችሁ የምታስቡ ሰዎች ካላችሁ እሱ ፐብሊክ ፊገር የሆነው በምንድን ነው ብለህ ማሰብ አለብህ። ሲጠየቅ መሰረቱ መነሻው ምንድን ነው ብለህ ማሰብ አለብህ። ሲጠየቅ መነሻ ምንድን ነው ሲባል መነሻው ሊያምር ይገባል። ለሌሎች አርአያ ሊሆን ይገባል። ለህፃናት አርአያ ሊሆን ይገባል። እሱ እኮ እሴት ጥሶ ሃይማኖት ጥሶ ካልቸር ኖርም ምናምን የሚባሉትን ነገሮች በሙሉ ገደል ከቶ ማለት ነው የተነሳን መነሻው በልመና ተነስቶ ፕላስ በልመና መነሳት አይደለም። በልመና ተነስቶ ወደ ጥሩ ደረጃ መቀየር ይቻላል። ብዙ ሰዎችን ችለዋል። እነሱን ልኮንን አይደለም። አንደኛ መነሻው በልመና ነው፣ ህዝብ በመለመን ነው። አንድ በል ሁለተኛ የለመነበት መንገድ አሳፋሪ፣ ከእሴት የወጣ ከካልቸር የወጣ ከኢትዮጵያ ምንም አታችመንት የሌለው ምንም በማህበራዊ መስተጋብር የሌለው ነገር በማድረግ ይሄን ድርጊቱን እሱ ያደረገውን ድርጊት ማንም ሰው ቤት ውስጥ ሊያደርገው ይችላል ብለህ የምትከራከረኝ ልትኖር ይችላል። እሱ ፐብሊክ ስላወጣው ነው ምናምን። አዎ ፐብሊክ መውጣት የለበትም። አደረከውም አላደረከውም ፐብሊክ መውጣት ያለባቸውና የሌለባቸው ጉዳዮች አሉ። ለምሳሌ ባልና ሚስት አልጋቸው ላይ ይተኛሉ፣ ቤታቸው ውስጥ ማለት ነው። ድብቅ በሆነ መልኩ ወይም ደግሞ ሌላ ሰው ሳያያቸው ማለት ነው። ያ ማለት ግን ውጭ ባልና ሚስት ስለሆኑ አስፋልት ላይ ወጥተው መተኛት ይችላሉ እንዴ? አንዳንድ ነገሮች ሊደረጉ ይችላሉ፣ ግን ቤት ውስጥ መደረግ ያለባቸው ነገሮች ያን ሌላው ስላደረገው ፐብሊክ ይውጣ ማለት ይሄ ምን አይነት ኮንክሉዥን እንደሆነ አይገባኝም። ይሄ በክርስትናም ሆነ በየትኛውም እምነት አንደኛ የተከለከለ ነገር ነው። ይሄን አድርጎ ከዛ ሰግጥ ፈምስ ብሎ ደግሞ የኢትዮጵያ ሕዝብ እሴቱን ጥሶ በምንም ብሎ በምንም ለሰርቆም ሰው ጎድቶም አባቶችን አዋርዶም እናቱንም አዋርዶ እህቱን ወንድሙን አዋርዶ ማህበረሰቡን አዋርዶም ከገመሸ ከፈለገ ራቁቱን ሆኖ ሰውነቷን እየሸጠች ወይም ሰውነቷን እያንዘላዘለች እንደምንም ብሎ ሰው ብቻ ፈምስ ተብሎ ይህን ሁሉ እሴት ያለውን የተከማቸ ሀገራችን አንድ አላትን እሴት እሱም ተመናምኖ ሰው በጀርባው እየታረደ እሴቱ ተመናምኖ ባለበት ጊዜ ይሄ ደግሞ የሶሻል ሚዲያ ደግሞ ሌላ ጽንፈኛ ወይም ደግሞ ሌላ ወደ ፖለቲካ ውስጥ እንዳልገባ እንጂ ሌላ ደግሞ አገሪቷን የሚያምስ ነገር ይዞ መጣ። ዛሬ በሚዲያ የምታዩት ነገር የምትሰሙት ነገር እንደምንም ሰው ለመፈመስና እንደምንም ብሎ የሆነ ነገር ውስጥ ለመድረስ የሚያደርገውን ነገር አስቡት። አንዱ ደግሞ ዛሬ በደንብ እየተዘዋወረ ያለ ሴቶች ብሔራዊ ቡድን የሰሩትን እንትን እግር ኳስ ተጫዋቾች የሰሩትን ካሰማችሁ አንዱ የአዶናይ ስራ ነው። ፐብሊክሊ እየወጣ ነው ስራው እየተገለጠ ከሁለት ከሶስት ዓመት በኋላ በቃ ጋጠወጥ ሰዎች ነፍ ይሆናሉ። እንደሱ ነፍ ፊገር ከሆነ ለምን በሌላ ነገር ሰውን በእንትን
አንድ ዲቻ ምናምን ደግሞ እያለ ደግሞ ሰሞኑን ደግሞ የዲቻ ልጆች እያለ መቀለጃ አድርጓቸዋል። ዲቻ ራሱ የተከበረ ማህበረሰብ ነው። የራሱ ቋንቋ ያለው ራሱ ካልቸር ያለው እንደ ማንኛውም ኢትዮጵያ ሰርቶ መኖር የሚችል የትኛውን ቦታ ሄዶ ሰርቶ መኖር የሚችል ሰርቶ መለወጥ የሚችል ማህበረሰብ ነው። እሱ ግን በሶሻል ሚዲያ እነሱን እየተጠቀመ ዛሬ የራሱን ገንዘብ እያካበተ ይገኛል። ያካብት እሱ አያገባኝም። ውድድሩን ከፈለገ ያሸንፍ አያገባኝም። ሲያሸንፍ ግን ውድድሩን ያሸንፍ ገንዘቡን ከፈለገ በየትም መልኩ አድርጋችሁ ገንዘቡን ስጡት፣ ግን ፐብሊክሊ አትስጡት ነው እኛ ጥያቄያችን። ምክንያቱም ነገ እንደዚህ አይነት ሰዎች እንደዚህ አይነት ኃጢአት የሆነ ነገር ሰርተው ለመሸለም ይሮጣሉ፣ ለማሸነፍ ፐብሊክ ለመሆን ይሮጣሉ። እንደዛ ከሆነ ደግሞ አንድ ጥሩ የሚሰራ ሀገራችን ውስጥ የሚሰራ ሰው አይገኝም ማለት ነው። እንዴት የማሰብ ሌላ ትልቅ ነገር ይጠይቃል። ደግሞ ከምንም በላይ የምታሳዝነው የሱን ምረጡ እያላችሁ የሚመርጡ ሰዎች ዲቻ ሰዎች የዲቻ ልጆችን አመጥቶ እንደዛ አደረገ ምናምን ለትንተች ይሄ እኮ ለራሱ ነው። በቃ ይሄን ካልሰራ ይሄን ቪዲዮ ካልቀረጸ እነሱን አምጥቶ በቃ ሌላ ቪዲዮ አልቆበታል። ስለዚህ ይሄን ማድረግ ግዴታው ነበረ እንጂ ለልጆቹ አዝኖ ተቆርቁሮ አይደለም። ካዘነ ከተቆረቆረ እኮ ስንት መንገድ ላይ የወደቁ ልጆች አሉ። እነሱን አያነሳም። ለምን በጎ ድርጅት መቼም ድርጅት በጎ አድራጎት ድርጅት መቼም የገንዘብ መዝረፊያ ሆኖ ለሱም ቢያንስ ከፍቶ እንኳን የተወሰኑ ሰዎች እየጠቀመ ራሱ ቢጠቀም አይሻልም? እንዴት ሶሻል ሚዲያ ብቻ የምተዳደረው ሆኖ ከሀገር ሀገር ሲከረከርና በቀን 110 ቪዲዮ እየለቀቀ ለኢትዮጵያ አንድም ጠብ የሚል ነገር የማያመጣን ሰው እንደዚህ ፐብሊክሊ ይፈጠር ብላችሁ ማሰባችሁ በጣም የሚያስተዛዝብ ነገር ነው። በኋላ ግን እያንዳንዳችሁ በልጆቻችሁ በቤተሰባችሁ በሁሉ ነገር ሲመጣባችሁ ማለት ነው ሁላችሁም ይሄ ነገር ይቆጫችኋል። ካሁኑ እንደዚህ አይነት ሰው አቁሙ። ይሄን ሼር ኮፒ ሊንክ አድርጋችሁ ለብዙ ሰዎች ይደርስና ብዙ ሰዎች ይነጋገሩበት፣ ብዙ ሰዎች ይሄ ነገር ነው ይበሉ። እንዴት የማንም ንፍጭል መፈንጫ እንሆናለን? ሶሻል ሚዲያ እኔ የኢትዮጵያ ውስጥ የሶሻል ሚዲያ ራሱ ቢዘጋ ደስተኛ ነኝ። አንደኛ መቼም ይህች ሀገር ለጥፋት የተዘጋጀች ስለሆነች ነው እንጂ ሌላ ነገር ቢሆን መንግስትን ተሯርጦ ያዘጋው ነበር። ለምን ይሄ ሀገር መጥፊያ ሲሆን ዝም አለ መንግስት ራሱ? የሀገር መጥፊያ ስለሆነ ሶሻል ሚዲያው ለምን ዝም አለ? ፖለቲካው ቢነካ እኮ እስካሁን ያስጠፋው ነበር። አገር እየጠፋች ግን አንድም ነገር እርምጃ ሲወስድ አይታይም። አሁን ሶሻል ሚዲያ ጠቃሚ ነው። እኔም ሀሳቤን የገለጽኩት በሶሻል ሚዲያ ነው አውቃለሁ። ግን ጠቃሚ ሆኖ ከጉዳቱ የሚበልጥ ከሆነ ግን ድርግም ጥንቅር ይበል እና ህዝቤ ወይ አስተውል፣ ለክተህ ቁረጥ።